ኑና ጂሃን ተደባደቡ። መሊክና ኑ ታሲን ቤት መኖር ጀመሩ። ጂሃን ሶምሩና እናቷን አገኛቸው። ለማስታወስ ያህል በባለፈው ክፍል ታሲን ኑና ሜሊክን ከታገቱበት የፈረስ ጋጣ አድኗቸዋል። ኑና ሜሊክም የፈረሱን ጋጣ በእሳት አጋይተውታል። በሌላ በኩል ሶምሩና እናቷ ቴኒሴ ቤት ገብተዋል። ጂሃንና ሴቪ ላይ ባልና ሚስት እንደሆኑ ለጋዜጠኞች ተናግረዋል። አንድ ክፍልም ይዘው የማይፈልጉትን ነገር በግድ ለማድረግ ሲሞክሩ ነበር። አሁን ላይ ኑና ሜሊክ የሳንሻላን የፈረስ ጋጣ አቃጥለውታል። ወደ ታሲን መኪና ገብተው ይሄዳሉ። ሴቪ ላይና ጂሃን መሳሳሙን ይተውትና ሁለቱም ለየብቻ ይቀመጣሉ። ምን ተፈጠረ? አቶ ጂሃን ምን ሆናል? ሳይድ አቶ ጂሃን አመለጡ። ምን እያወራ ነው? አቶ ጂሃን መንታዎቹ አመለጡ። እንዴት አመለጡ? ምንድነው የምታወራው? አምልጧል። የፈረስ ጋጣውን በሳት አቃጠሉት። እየነደደ ነው። አምልጧል አቶ ጂሃን። እሺ አሁን መጣው። እሺ ምን ተፈጠረ ጂሃን? ኑና ሜሊክ የፈረሱን ጋጣ አቃጥለው ሸሹ። እዛ ምን ይሰራሉ? ሴቪ ላይ ሁሉንም ነገር ነግሻለሁ። አሁን ግን አይደለም፣ መሄድ አለብኝ። እሺ ያሳለፍነው ጊዜ በጣም ከባድ እንደነበር አውቃለሁ፣ ግን አሁን አልፏል። እረፍት አድርግ፣ ይመለሳለሁ። አባዬ እንዳልተኛ ተስፋ አደርጋለሁ። ሄጃለሁ በቃ። ጂሃንም በንዴት መኪናውን እየነዳ ይሄዳል። ሰላም ልጄ፣ እንዴት ነህ? የት ነህ አባዬ? አቤት ነኝ። ምን ተፈጠረ ልጄ? ተመስገን፣ ሰላም ነህ? እኔም ደህና ነኝ አባዬ። ኑና ሜሊክ አመለጡ። ምን? አዎ አባዬ፣ የፈረሱን ጋጣ በሳት አቃጠሉት። ምን እያልከኝ ነው ልጄ? በሳት አቃጠሉት? ሂክመት ትመጣለች። ጂሃን፣ እኔ እስከምመጣ ምንም ነገር እንዳታደርግ። አሁኑኑ መጣው። እሺ እኔም ወደዛ እየሄድኩ ነው። በቃ በቶሎና። ምን ተፈጠረ ወንድሜ? ምንድነው የተቃጠለው? ኑና ሜሊክ የፈረሱን ጋጣ አቃጠሉት። ምን? ወንድሜ እንዴት እንደዛ ሆነ? ወንድሜ እነሱ ማስቆም አለብን። እሺ ተረጋጊ። ለማንም ሰው እንዳትናገሪ። አሁኑኑ ወደዛ ልሂድ ነው። እሺ ተረጋጊ። ኑና ሜሊክን እናጠፋቸዋለን። አጠፋቸዋለሁ። ቆይታ ያላችሁ። ሜሊክና ኑ በታሲን መኪና ይሄዳሉ። ይሄ ገና ጅማሬው ነው። ሁሉንም አጠፋቸዋለሁ። እንዲከፍሉ አደርጋቸዋለሁ። ኑ እሺ በቃ አሁን ማየት ያለባቸውን አይተዋል። ከዚህ በኋላ ግን ይሄ ጉዳይ እንዘጋዋለን። ይበቃናል ወንድም፣ ይሄ ጉዳይ ይዘጋል። የኔ መልአክ፣ አንቺን ምንም እንዳያደርጉ ነግሬያቸው ነበር። የፀጉርሽን ዘለላ ነጥተዋል። ይፈሩን ይገባል። በጣም ሊፈሩን ይገባል። ደግነት አብቅቷል። ካሁን በኋላ ሊፈሩን ይገባል። ምንም ምሕረት የለንም። ተረጋጋ አንበሳው። አሁን ወደ እኔ ቤት እንሄዳለን። ሁሉንም ነገር ታደርጋለህ። መጀመሪያ እንረጋጋ፣ ከዛ ታስባለህ። እሺ ወንድም ታሲን፣ እሺ። ጂሃንና ሳሜት የተቃጠለው የፈረስ ጋጣ ጋር ደርሰዋል። ሁለቱም በንዴት አብደዋል። አባዬ፣ ከኋላቸው የሆነ ሰው አለ። እንዴት ገመዱን ሊፈቱት ቻሉ? ከላያቸው እንዴት አወለቁት? በጣም ጠንካራ ገመድ ነበር። እነሱ በጣም ደክሟቸው ነበር። እንዴት አደረጉት? ምን እያልከኝ ነው ልጄ? አዎ አባዬ፣ ትልቅ ሰው ነው ከኋላቸው ያለው። ስለዚህ ቦታ ራሱ ትንሽ ሰው ነበር የሚያውቀው፣ ግን እዚህ መጥተዋል አባዬ። በመካከላችን ሰላይ አለ። ቤታችን ውስጥ በደንብ ገብተዋል አባዬ። አሁንም ኑና ሜሊክን የሚያግዛቸው ትልቅ ሰው አለ። ከጀርባቸው ትልቅ ሰው አለ አባዬ። ቤታችን ውስጥ ሰላይ አለ አባዬ። ኑና ሜሊክ ታሲን ቤት ደርሰዋል። የታሲን ሰዎችም እንክብካቤ ያደርጉላቸዋል። ሴልቹክ ውሃ ይዘህላቸው ነው፣ አፍጠን። ቀንና ሌሊቱን ሙሉ ተርባችሁ ነበር። ምንም ምሕረት የላቸው የሳንሻላን ሰዎች፣ ልብ የላቸውም በእውነት። አመሰግናለሁ ሴልቹክ ወንድሜ፣ አመሰግናለሁ። ችግር የለም ኤርካን፣ እነዚህ ኑና ሜሊክ ይባላሉ፣ መንታዎች ናቸው። እንኳን ደህና መጣችሁ። አመሰግናለሁ ኤርካን፣ አመሰግናለሁ ወንድሜ። ከአሁን በኋላ እዚህ ከኔ ጋር ይቆያሉ። ወንድም ታሲን፣ እዚህ ሸክም መሆን አንፈልግም። ኤርካን፣ ሁለቱም ለኔ ከወንድምና ከእህት በላይ ናቸው። ስለዚህ እዚህ ቤት ይቆያሉ። እንደ ራሳቸው ቤት ይኖሩበታል። ወንድሜ፣ በጣም አፈር። ምንም የሚያሳፍር ነገር የለም ወንድሜ ነው። አሁን ጥሩ ጠረጴዛ ይቀርብና እራት እንበላለን። ለሜሊክ ወንዙ የሚታይበትን ክፍል ስጣት። ለኑ ደግሞ መታጠቢያ ያለውን ክፍል አዘጋጅለት። አይደለም ትንሽ ፈገግ በሉ እንጂ ምንድነው ኩርሻው? ፈገግ በሉ። እሺ አቀርባለሁ አቶ ታሲን። ነገ እናት መታ ስራ ትጀምር። እሺ
ወንድሜ እሺ አሁን እነግራታለሁ። በጣም ደስተኛ ትሆናለች። እሺ ትንሽም ቆይቶ ከኋላችሁ ማን እንዳለ ጠየቋችሁ? ለዛ ነው እንደዚህ ደበደባችሁ? አዎ ለምን የኔን ስም አሰጡም ነበር? አይሆንም ወንድሜ እንደዛ እናደርግም። ይሄ ምን ማለት ነው? እኛ እንደዛ እናደርግም ወንድም ታሲም። በከንቱ አይደለም ወንድሞቼና እህቶቼ የምላችሁ፣ እናንተ ለእኔ ከዛም በላይ ናችሁ። እሺ አይዟችሁ። እሺ ጃንና ሳሜት ተመልሰዋል ሆቴል ውስጥ። አባዬ ድጋሚ ስህተት መስራት የለብንም። ያደረግነው ነገር ተመልከት። ሴት ልጅ አገትን፣ አስፈራራን፣ ወንድሟን ለሰዓታት ደበደብን። አባዬ ይቅርታ አድርግልኝና እንደዚህ አይነት ሰው አይደለሁም። ይሄ ጭካኔ ነው አባዬ። ያደረግነው ነገር ትክክል አልነበረም። ድጋሚ እናግታችኋለን ልጄ። አይሆንም አባዬ። ይሆናል ልጄ። እቤታችን ድረስ ሰርገው ገብተዋል። አታለውናል፣ አንተንም አታለዋል አባዬ። አዎ ሁሉንም ሰው አታለዋል። በግድ አልነበረም ወደ ቤታችን የገቡት። ንሁን አንተ ነህ ሹፌር አድርገህ እጁን ጎትተህ ያስገባኸው። በፈጣሪ ስም ልታሳብደኝ ነው እንዴ? ለምንድን ነው ለነሱ የምትሟገትላቸው? ተመልከተኝ አባዬ፣ ንሁና ሜሊክ ተላላኪዎች ናቸው። ጉዳዩ ከኋላቸው ስላለው ሰው ነው። የእነሱ ኃላፊ ከኋላቸው ያለውን ሰው መልስ ይሰጠናል። እሱን ፈልጌ ያገኘዋለሁ። እነሱን ግን በድጋሚ አናግታቸውም። በድጋሚ ስለተንሰራም አባዬ፣ በፈጣሪ ልጅቷን ሜሊክን ወዳታለሁ ማለት ይችል ነበር። እሱ ግን ጨካኞች ነን ብሎ ወጣ። አቤት በፈጣሪ ምን አይነት ነገር ነው? ሶምሩና እናቷ እናቴ ኤኒሴ ቤት ናቸው። ኤኒሴ በጣም እየተናደድኩ ነው በራሴ። ተመልከቺ እህት ዛራ ቤት ጥገኛ ሆነናል። እናቴና እኔ ውጭ ዋሻ ውስጥ አድረናል። እናቴ አርጅታለች። አሁን ደግሞ ለእናንተ ሸክም ሆነናል። እንደሷ አትበይ ሶምሩ። እህት ዛራ ለእኔ እህቴ ናት። ምንም ችግር የለውም። እባክሽ እንደሷ አትበይ። ለሁሉም ነገር እናመሰግናለን እናቴ ኤኒሴ፣ በጣም እናመሰግናለን። አያትም ሽንት ቤቱን ታየዋለች። ወይኔ እንደዚህ አይነት ቦታ መምጣት አልነበረብንም። ትንሽ ቆይቶ ሶምሩ ባልሽ የት እንደሆነ ታውቂያለሽ? እማዬ ምን? ልጄ ባልሽን ሄደሽ ይቅርታ ትለምኘዋለሽ። እግሩ ላይ ወድቀሽ ይቅርታ እንዲያደርግልሽ ትለምኘዋለሽ። መደረግ ያለበትን ነገር ሁሉ ታደርጊያለሽ ልጄ። አሪካና የሳት እንዲለምኑልሽ አድርገሽም ቢሆን ወደዛ ቤት እንመለሳለን ልጄ። ወደዛ ቤት በሆነ መንገድ መመለስ አለብን። እማዬ መቼም አላደርገውም። ወደዛ ቤት መመለስ አልፈልግም። መቼም አላደርገውም እማዬ። አደርገዋለሽ እና እዛ ቤት እንመለሳለን። እዚህ ቤት ልንቆይ ነው? እዚህ ሲኦል ውስጥ ልንቆይ ነው ወይ? ወደዛ መኖሪያ ቤት እንመለሳለን። ገንዘቡን ሀብቱን ሁሉ በእጃችን እናደርጋለን፣ እናስገባለን። ያቺ ጠንቋይ ህክመትንም ከዛ ቤት እናባረራታለን። እማዬ አላምንሽም። መቼም ወደዛ ቤት አልመለስም። ትመለሻለሽ። አልመለስም እማዬ፣ በፍጹም አላደርገውም። ክብሬን በሰዎችና በልጆቼ መካከል አዋርዷል። እንዴት እንዳሳፈረኝ አይተሻል። አንቺና እኔን እኮ ከቤት አባሮ አውላላ ሜዳ ላይ ነው የጣለን። ከዛ ሰውዬ ጋር እንዴት ነው ድጋሚ ሰላምን የምፈጥረው? ይሄ የህይወቴ አዲስ ጅማሬ ሊሆን ይችላል። ወደዛ ቤት ግን መቼም አልመለስም እማዬ፣ መቼም አልመለስም። ከዛ ቤት ውጭ ሌላ አዲስ ህይወት የለሽም። ወደዛ ቤት በሆነ መንገድ እንመለሳለን ልጄ። ንሁና ሜሊክ ታሲም ቤት ውስጥ ክፍል ተሰጥቷቸው ወደዛ ገብተዋል። ሁሉም ተኝቷል። ሁሉም በሚያሳዝን ስሜት ያስባል። ቻንና ሴቪሌም ለየብቻ ተኝቷል፣ ያስባሉ። ሜሊክም እያለቀሰች ታስባለች። ኑህም አዝኗል። ጠዋት ላይ ቻን መኪናውን እየነዳ ነው። ኑህም መኪናውን ይነዳል። ኑህ ሰማይ ላይ ሲፈልግ መሬት ላይ ያገኘው። ቻንም መኪናውን እየነዳ የኑህ መኪና እንዳያልፍ ያደርጋል። በትጸልይ ይሻልሃል እያለ ኑህም መኪናውን ወደፊት ለማውጣት ይሞክራል። በዚህ መኪና እኔ ማግኘት የምችል ይመስላል ኑህም መኪናውን ፈጠን ያደርግና ከቻን ጋር ይተያያል። ሁለቱም በፍጥነት እየነዱ ሊገጫጩ ይፈልጋቸዋል። ኑህም መኪናውን ፈጠን ያደርግና የቻንም መኪና እንዳታልፍ ይዘጋል። ሁለቱም በንዴት ከመኪናቸው ይወጣሉ። ምን እያደረግክ ነው? መኖር ሰልችቷል እንዴ? ጠምቶኛል። ምን ላድርግ ሰውዬ? አመለጣችሁ ሄዳችሁ። ከዛ በኋላ ምን ትፈልጋለህ? ምን ልታደርግ ነው? አጥንትህን እሰባብርልሃለሁ። ጃን ተረጋጋ። የፈረሳችሁ ጋጣ እንዴት ነው? በሳት ጋይቶ የለም እንዴ? ሄዳየው ቻን። ታዲያ ለምን መጣ? የፈረሱ ጋጣ እንዴት እንደተቃጠለ ልትነግረኝ ነው? ያደረጋችሁበት ነገር ትከፍላለህ ይልና ቻንም በደና ቦክስ ይመቷል። ጃንም ቀና ይልና ኑህን በቦክስ መጥቶ ይጥለዋል። ተነስ ምን ነው ደከመ እንዴ? ኑህም ይነሳል።
ጂሃንንም ይዘውና ቅጥቅጥ ያደርገዋል። መሬት ላይ ምጥሏል። እኔ ልትጎዳኝ አትችልም እያለ ይቀጠቅጧል። ሁለቱም መኪና ላይ ተያይዘው ይደባደባሉ፣ በደንብም ይጣላሉ። በመኪና ሌሎች ሰዎች ይመጡና ይገላግሏቸዋል። ተረጋጉ፣ ተረጋጉ፣ ልቀቁኝ፣ ልቀቁኝ፣ ተረጋግቻለሁ፣ እገላለሁ፣ እገላለሁ፣ ልቀቁት፣ ምንም አያደርገኝ፣ ልቀቁት። ሰዎቹም ይገላግላሉ። ፖሊሶቹም ወደ ቦታ ይመጡና ይገላግሏቸዋል። የተፈጠረ ነው፣ ተረጋጉ። መጀመሪያ አንተ ገብተህ ሂድ። አላበቃም፣ ኑ። እሺ ይሁን፣ አያብቃ፣ ና። ሰውዬ ወደ መኪናው ግባ። ጂሃንም ወደ መኪናው ይገባል። አላለቀም፣ እንገናኛለን፣ ጣትን እሰብርልሃለሁ፣ ጂሃን ና ውረድ። ጂሃንም መኪናውን አስነስቶ ይሄዳል። ይሁንም ሰዎቹና ፖሊሶቹ ይለቁታል። ጂሃንም በንዴት መኪናውን እየነዳ ይሄዳል። በሶፍትም የተመታውን ይጠራርጋል። ይሄ ነገር እንደዚህ አያበቃም፣ አንተ በፈለግከው ቋንቋ እናደርጓለን። እንደዚህ ነው ለካ የምፈልገው፣ እናደርጓለን። ሳንሻላን ሆቴል ሂክመት አዲስ የሳንሻላን እመቤት እንደሆነች ለማሳየት ሰራተኞችን ትቆጣጠራለች። ዘና እያለችም ወደ ሳሎን ትገባለች። ጀናን ሁሉም ሰው የት ሄዶ ነው? ሴቪ ላይ የት ናት? እመቤት ሂክመት ሴቪ ላይና ቻን ሳንሻላን ሆቴል ናቸው። አብረው ምሽቱን አሳልፈዋል። አቶ ሳሜትም እዛ ሄዷል። ኤሳት ደግሞ ሃሪካ ልመጣ ስለሆነ እሷን ሊቀበል ሄዷል። እዚህ ጋር ተቀመጪ እመቤት ሂክመት። ብቻዬን ምን አደርጋለሁ? እክፍሌ ቁርሴን አምጪልኝ በቃ። እሺ እመቤት ሂክመት። አየሻት? ምንም አይነት ሰው ስለሌለ የሚያናድዳ ስላጣች ትበሳጫለች። ምን አይነት ሴት ናት? ኤስማ ከእሷ ጋር ተስማሚ፣ አለበለዚያ ከዚህ ቤት ነው የምታባረርሽ። ሶምሩና እናቷ ጋር አንዴ ይሞቃል፣ አንዴ ይቀዘቅዛል። ይሄ ቤት በጣም አስጠልቶኛል ልጄ። ምን እያሰብሽ ነው ደግሞ? ስለ ኑህና ስለ ሜሊክ እያሰብኩ ነው። ደህና ይሆኑ አይሆኑ አላቅም፣ የት ይሆኑ አላቅም። እማዬ ስለ እነሱ እያሰብኩ ነው። ልታሳብጂ ነው አንቺ ልጅ። አሁን ለኛ እዚህ ቤት ውስጥ ችግር ውስጥ ነን። ስለ ሌላ ሰው ታስቢያለሽ አንቺ። ተመልከቺ ደግሞ መሬት ላይ ነው ምግብ የሚበላው፣ መሬት ላይ ነው ፎጣ አንጥፈው ምግብ የሚበሉት። ይሄ እኮ በ19ኛው ክፍለ ዘመን የቀረ ነበር። ምን እያደረጉ ነው? ሶምሩ ውዴ አሪፍ ምግብ ሰርቻለሁ። ተቸገርሽ እናቴኒሴ፣ ተቸገርሽ። ምንም አያስፈልግም ነበር እናቴኒሴ። ሶምሩ የኔ ውድ ለ30 ዓመታት እኮ አብረን አንድ ቤት ውስጥ ነው የኖር ነው። አንድ እህትማማቾች አንድ ላይ ነበር የኖር ነው። አንድ ቀንም ልቤን አልሰበርሽም። አንድ ቀንም መጥፎ ነገር አልተናገርሽም። በጣም ጥሩ ሰው ነበር ሶምሩ ውዴ። ይሄኔ ቻን ወደ ሶምሩና እናቷ ወዳሉበት ወደ ኤኒሴ ቤት ይደርሳል። ሶምሩ ነይ ምግቡን እንብላ፣ ደርሷል። እዚህ ጋር ተቀመጪ። እሺ እናቴ ኤኒሴ ምን ላግዝ? ምንም አታግዢ፣ ነይ ተቀመጪ። ይሄኔ ቻን ወደ ውስጥ ይገባል። መልካም ምግብ፣ መልካም ምግብ። እንኳን ደህና መጣ፣ እንኳን ደህና መጣ ውድ ልጄ፣ ታማኙ ልጄ። እባክና ተቀመጥ እዚህ ጋር። አባት ልኮ ነው አይመጣው? ሶምሩ ተመልከቺ፣ ቻን ሊወስደን ነው፣ ወደ ዋናው ቤት ሊወስደን ነው። አታስቅኝ እናቴ፣ ትዕግስቴን እየጨረሹ ነው ልጄ። ጂሃን ለምን መጣ? ለወስዳችሁ ነው የመጣሁት። ማለቴም ሌላ መኖሪያ ቤት አዘጋጅቼላችኋለሁ፣ እዛ ወስዳችኋለሁ። ቆይ አንድ ጊዜ አባተኛ እንድትወስድ አላከም? ለዛ አይደለም ወደዚህ የመጣው? ወደ ዋናው ቤት አትወስደንም እንዴ? አዎ አያት ነያት፣ አባቴ አላከኝም። እዚህ የመጣሁት ራሱ በራሴ ፍቃድ ነው። ጂሃንም ከቤት ሲባረሩ ዝም እንዳለና ለዛም ይቅርታ ይጠይቃቸዋል። ኑህና ሜሊክም የፈረሱን ጋጣ እንዳቃጠሉትና ስለተፈጠሩ ነገሮች ሁሉ ያጫውታቸዋል። ተመልከች፣ የሆነ ሰው አለ ከኋላቸው፣ በጣም ኃይለኛ ሰው አለ። ከኑህና ከሜሊክ ኋላ የሆነ ትልቅ ሰው አለ። ይገባኛል፣ ኑህና ሜሊክ አንቺ ልጆች ስለሆኑ ስለ እነሱ መጥፎ ነገር አታምኝም። እውነታው ግን ይሄ ነው። ከኋላቸው ትልቅ ሰው አለ። ከኋላቸው ሌላ ሰው አለ፣ ጠንካራ ሰው አለ፣ ኃይለኛ ሰው አለ ከኋላቸው። አሁን ተነሽ እንሂድ፣ ቤቱን አዘጋጅቻለሁ፣ እዛ እንሂድ። እናት ነያት ትነሳለች። አይሆንም፣ የትም አልሄድም። ማለቴ አንተ ስለመጣ አመሰግናለሁ፣ ግን የትም አልሄድም። የማንንም ሰው ድጋፍ አልፈልግም። የምን ድጋፍ ነው? አንቺ እኮ ለዓመታት እናቴ ነበርሽ። ያንቺኑ ውለታ እንዴት እመልሰዋለሁ? ግን ሁለት ቃላቶችን ከልክለኸኛል። ለአባት ሶምሩ ይሄንን አታደርግም አላልክም? ያን ቀን ከቤት ስንባረር። ልክ ነሽ፣ አትጨነቅ፣ ይቅርታ አድርጌልሃለሁ። ለአባት ግን መቼም ይቅርታ አላደርግለትም። ምን እያልሽ ነው ልጄ? አዎ እማዬ፣ በሁሉም ሰው ፊት ነው ያዋረደኝ። በሜሊክ ፊት እንደ ባለጌና እንደ አጭበርባሪ ያደረገኝን ሰው
መቼም ይቅርታ አላደርግለትም። እማዬ ተቀመጪ፣ የትም አንሄድም። ሁሉም ሰው ያዝናል። ልክ ነሽ። የማግዝሽ ነገር ካለ? ምንም የለም። ስለመጣ አመሰግናለሁ። በፊት ገና ነበር በእግሮች መቆም የነበረብኝ፣ ግን አላደረኩትም። አሁን ግን አደርጓለሁ። ከአሁን በኋላ አደርጓለሁ። እናቴ ኒሴም ደስ ይላታል። አመሰግናለሁ ስለሰማሽኝ ብሎ ጂሃንም ይወጣል። ጂሃንንም እናቴ ኒሴ ትከተለዋለች። ያቺ ምስኪን ሜሊክን አትውቀሳት፣ ልብን አዳምጠው ጂሃን ልጄ። ጂሃን ከመኪና ውስጥ ሻንጣ ያወጣል። የሱምሩና የአያት ልብሶች ናቸው። በደንብ ተንከባከቢያቸው፣ ራሳቸውን ይንከባከቡ፣ የሚያስፈልግ ነገር ካለ ደውይልኝ ብሎ ይሄዳል። ታሲም ቤት ልጆች የሆነ ነገር የምነግራችሁ ነገር አለ፣ ማወቅ አለባችሁ ብዬ አስባለሁ። ምንድነው ወንድሜ? እንሰማለን። ሳሜት ሱምሩና እናቷን ከመኖሪያ ቤት አባሯቸዋል፣ አስወጥቷቸዋል። ምን? ከቤት አስወጥቷቸዋል? ምን ማለት ነው? ከቤት ማስወጣት አልበቃውም። በሰዎቹ ባዶ ሜዳ ላይ እንዲጣሉ አድርጓል። ባዶ ሜዳ ላይ ጥሏቸዋል። ወንድሜ እንዴት እንደዚህ ያደርጋል? ምን አይነት ነገር ነው ይሄ? ብዙ ጥፋት ጠፍቶ ሊሆን ይችላል፣ ተናዶም ሊሆን ይችላል። ግን የልጆቹን እናቷን ባዶ ሜዳ ላይ መጣል ልብ የለሽ ተግባር ነው። ልብ የላቸውም። የሳንሻላን ሰዎች ሲጀመርም ልብ የላቸው፣ ጨካኞች ናቸው። እንዴት እንደዚህ ያደርጋሉ? ወንድሜ በዛ ዕለት ምሽት ብዙ ነገር ተፈጥሯል። የእሱም የድሮ ቁስሎች እንደገና ተከፍተዋል። ልክ ነኝ እህቴ። ምን ተፈጥሮ ነው? ያቺ ሱምሩ ሳሜትን ክደዋለች። እንደዛ እንደሆነ በምን ታውቃለህ? ምን አይነት ክደን ነው? ማግጣበታለች ከሌላ ወንድ ጋር። ምን? አዎ ከአንድ አልኮሎጂስት ጋር እንደማገጠችበት ተነጋግረዋል። ምን እያልክ ነው? ሱምሩ እንደዛ እንዳልሆነ ተናግራለች። ስም ማጥፋት እንደነበረ ተናግራለች። ሳታይ ሳሰማ ለምን ታወራለህ? ጭስ ባለበት ቦታ እሳት አለ እህቴ። አያታችን እንደዛ ትል ነበር። አያታችን ማንም ሰው በግፍ አትክሰሱ ትል ነበር። ትልቅ ኃጢአት ነው ሰውን በግፍ መወንጀል ትል ነበር። እሱን ምረሳው? ምንም ሆነ ምንም ሱምሩ ምንም በታረቅ ይቀራላትም እህቴ፣ መቼም ይቀራላትም እህቴ። ወንድሜ አሁን የት እንዳሉ ታውቃለህ? ምን እንደምትሉ ስሟት ይችልች። አሁን አላውቅም፣ ግን የት እንዳሉ አጣራለሁ። ትንሽ ቆይተው። ምንድነው ይሄ ሁሉ ቁጣ? ተመልከቺ። እሺ እናታችን ሱምሩ ናት። የት እንደሆነች ለማወቅ ጓጉተሻል፣ በጣም ጓጉተሻል። ከንቱ ንግግርሽን አቁሚ፣ ካልሆነ ልብሽን ነው መሰብረው። ተመልከት፣ አንተም እንደ ሳሜት ሆነሃል። ሁሉንም ነገር ሳታቅ መፈረድና መቅጣት ጀምረሃል። ምን እያልሽ ነው? ይህ ከሱ ጋር ምን አገናኘው? ስማኑ፣ እናታችን በደንብ እንሰማታለን። ሄደንም ሙሉን ታሪክ እንሰማለን። አላደርገውም፣ መቼም አላደርገውም። ከፈለግሽ አንቺ ሂጂ፣ እኔ ግን መቼም አላደርገውም። የመጨረሻው ቃሌ ነው። በፈጣሪ ሜሊክ እናቷን ልታገኝ ልትሄድ ነው። ሁላችሁም ለምታደርጉልን ማበረታቻ እናመሰግናለን። ቪዲዮን ላይክ እያደረጋችሁ በቀጣይ ክፍል እስከምንገናኝ በቸር ቆዩ። እንዴት ነው? ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።